በሱስ ውስጥ ያለ ሰው ሱስም ሲባል በጣም የተለያዩ ሱሶች አሉ። በተለይ ወጣቶች አሁን ላይ በጣም የምናየው እንደ ሚዲያም ደግሞ በተደጋጋሚ የሚደርሱን ጥያቄዎች አሉ። ከነዛ ሱሶች እንዴት ልውጣ የሚል አይነት ጥያቄ በጣም ተደጋጋሚ። በተለይ ደግሞ ይላል ግብረ አውራን ወይም ደግሞ ግለ ወሲብ ከሚባሉ ሱስ እንዴት አድርጌ መውጣት እችላለሁ ብለው ጥያቄዎች በተደጋጋሚ ያደርሱናልና ወጣትነትን ከዚህ አንጻር አያይዘህ እንደው ብትመልስልን፣ ያሳለፍከውም የሰማኸውም መፍትሄ የሰጠውም ሰው ካለ እንደው ከዚህ አንጻር ጥቂት ነገር ብትመክረን ደስ ይለኛል። ቅድም እንዳልኩህ ነው፣ እግዚአብሔርን ማግኘት ፈልጋለሁ የሚል ወጣት መጨከን ይችላል፣ መቁረጥ ይችላል። የመጀመሪያውና የሁሉም ነገር ምንጭ የሚሆነው ከእግዚአብሔር ጋር የሚኖረኝ አንድነት ይበልጣል። ከእግዚአብሔር ጋር የማደርገው ህብረት ተወዳዳሪም ተፎካካሪም ተነጻጻሪም የለውም ብላ የምታምን ነፍስ ሁሉን ነገር ለመተው ጨካኝ ነው የምትሆነው፣ ትጨክናለች። ይህንን ህይወት ከእግዚአብሔር ጋር ሊያኖረኝ አይችልም ብሎ ያመነ ወጣት መጨከን ይችላል። ያ ማለት ፍቅር እግዚአብሔር የበለጠበት ወጣት። ጠቢቡ ሰሎሞን እንደሚናገረው ነው፣ የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። በፍቅር እግዚአብሔር ከጠገብክ የማር ወለላ የሚሆን ነገር የመርገጥ አቅም አላት፣ የመተው አቅም አለ። ስለዚህ እኔ ወጣቶች የመጀመሪያው ነገር ራሳችንን በፍቅር እግዚአብሔር ለማኖር ወደ ፍቅሩ መንግስት ለመፍለስ እግዚአብሔር የከፈለልን ዋጋ ለመረዳት የተዘጋጀን መሆን መቻል አለብን። ስለዚህ የመጀመሪያው ነገር እግዚአብሔር ይበልጥብኛል የሚል ሰው ከእግዚአብሔር የሚያስበልጠው ነገር አይኖርም። ስለዚህ መጀመሪያ ይህንን ህይወት መመዘን መቻል አለብን ወጣቶች ብዬ አስባለሁ። የመጀመሪያው ነገር። ሁለተኛው የኃጢአቱን ክፋትና የሚያመጣውን ውጤትና ቅጣት በሚገባ ግን መረዳት መቻል አለብን። እግዚአብሔር ይህንን ኃጢአት አይወደውም፣ ይህንን ኃጢአት አይመርጥም። እግዚአብሔር የሚወደው ኃጢአት የሚመርጠው ኃጢአት አለ? እግዚአብሔር ይህንን ህይወቴን አይወድልኝም እንዲህ በተለይ ይህን ኃጢአቴን ቅጣቱ ከባድ፣ ምክንያቱም ተፈጥሯዊ አይደለም፣ ከተፈጥሮ ውጭ ነው፣ ተፈጥሮን መቃወም ነው፣ እግዚአብሔርን የሰጠውን ጸጋ ማክፋፋት ነው። እጅግ የከበደና የበለጠ ኃጢአት ነው። በመጽሐፋችን ላይ እንደምናየው ይህንን የፈጸሙ ሰዎች ተቀስፈው ነው የሞቱት። ምን ያህል ቅጣት እንደሚያመጣ ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ከቅጣት ግን ቅጣት ትለያለች። ስለዚህ ወደዚያ ወደ ከበደ ቅጣት ውስጥና እግዚአብሔር እጅግ ወደሚጸየፈው ምድርን ወደሚያረክሰው ነፍስን ወደሚያጠፋው ተዘርዝረዋል። እንዲህ አይነት ለምሳሌ ግብረ ሰዶማዊነትን ከዚህ ኃጢአት ጋር ነው የሚደመረው። መራራ ብሎ ነው መጽሐፍ ቅዱስ የሚገልጽ፣ እርኩሰትን የሚያመጣ ምድርንም የሚያስርግ ከተማን እንኳን ሳይቀር የሚያጠፋ። ስለዚህ የቅጣቷን መጠን የክፋቷን መጠን በሚገባ ልክ ማወቅ ይገባል። ሁለተኛው ከተፈጥሮ የሚለያይ መሆኑ ደግሞ በተፈጥሮ ላይም ጭምር ማመጽ ነው። ምክንያቱም እግዚአብሔር ሩካቤን በግላችንና በእኛ ብቻ እንዲፈጸም አድርጎ የፈጠረው ስራ የሰጠው ጸጋ አይደለም። ከሰው ጋር ያውም ወንድ ከሆነ ከሴት ጋር፣ ሴት ከሆነ ከወንድ ጋር እንዲፈጽመው እንጂ በራሳችን ወይም በቁስ እንድንፈጽመው እግዚአብሔር እንዳልፈቀደ ማወቅ። ይሄ ከተፈጥሮ ውጭ የሆነ የአጋንንት አሰራር መሆኑ ወጣቶች ማመንና ማወቅ አለባቸው። ስለዚህ አመጹ እየከበደ ነው የሚሆነው። በእግዚአብሔር ፍጥረት ላይ ሁሉ ማመጽ ነው የሚሆነው። ይሄንን ደግሞ መረዳት። ሁለተኛ በጤና ላይ የሚያመጣውን ቀውስ ደግሞ ወጣቶች በሚገባ መረዳት መቻል አለባቸው። ብዙዎች በዚህ ምክንያት የሚመጣውን የጤና ቀውስ መቋቋም አይችሉም። ስለዚህ ወደዚህ የጤና ቀውስ ውስጥ ገብተው አእምሯቸውን ተቆጣጥረው ሕሊናቸውንና ናላቸውን አዙሮት በትክክለኛው ህይወት ውስጥ እንዳይኖሩ የሚያደርጋቸው ስለሆነ የሁለተኛው የጤና ቀውስ። ሌላው ደግሞ ሁለንተናዊ የሆነ ማህበራዊ ጉዳት ነው የሚያመጣው። ከሰው ጋር መኖር እስከማይችሉ ብቸኝነት፣ ግለኝነት እስኪሰማቸው ድረስ። ስለዚህ እነዚህ ነገሮች መረዳት የመጀመሪያው ነገር ነው ብዬ አስብ። ጥቅም አልባነቱ ብቻ አይደለም፣ ጉዳቱ ደግሞ እጅግ የበዛ እንደሆነ ያወቀ ሰው ከዛ ጉዳት ለመፍትሄው ይዘጋጃል። አንድ የመፍትሄው 50% ጉዳቱን ማወቅ፣ ከዛ ለመውጣት ይዘጋጃል። ሁለተኛውና መፍትሄው ግን ምን እናድርግ? ቅዱስ ኢቫጊረስ የተባለ አባት እንዳስቀመጠው ማንኛውም ሐሳብ በተዋጋ ጊዜ ይላል ከትእዛዛቱ መካከል አንዱን ከፊት ለፊት አስቀምጥና እሱን እያሰብክ ጸልይ ይላል፣ ታሸንፈዋለህ ይላል። እንደነዚህ አይነት ሐሳቦች ሲመጡ የእግዚአብሔርን ትእዛዛት አሁን ያላቸው ፊት ለፊታችን በማድረግ መቃወም መቻል፣ ሐሳቡን ወደ መቃወም መምጣት መቻል አለብን። የእግዚአብሔርን ቃል ወደ መስማት፣ የእግዚአብሔርን ቃል ወደ ማዳመጥ። በተለይ ወጣቶች በዚህ ህይወት ተፈጥሯዊ የሆነው
የሰውነት መነሳሳትን ቢመጣ እንኳን በአግባቡ ለማስተናገድ እስከምንችል ድረስ ጸሎትን፣ ስግደትን፣ በመጠን መመገብን፣ አብዝቶ መመገብ በእንጨት ላይ እሳት እንደመልቀቅ ነው የሚለው። የዝሙትን መንፈስ የሚያነሳሱ ስሜቶች የሚያቀጣጥሉ ከሐሳቦች ብቻ አይደለም ከምግቦችም በመጠኑ መመገብን፣ ጊዜ ወስዶ አንድ ቦታ ወስኖ ለመንፈሳዊ ሕይወት ተዘጋጅቶ መጠመቅ፣ የንስሐ አባት ማማከር፣ እነዚህን ሐሳቦች ሊያመጡ የሚችሉ ከባቢ አየሮችን ማስወገድን፣ ፊልም ማየት ከሆነ ፊልም አለማየት፣ ወሬ መስማት ከሆነ እሱን ማራቅ፣ መታጠቢያ ቤት ዘውትር የመግባት ማስለመድ ከሆነ እሱን መቀነስና ማጥፋት፣ ብቻ አለመሆንን ማዘጋጀት፣ ራስን በስራ መጥመድ። አንዳንዴ በቅድስና ስራ ራሳችን ባንጠምደው እንኳን እነዚህን ሐሳቦችን ሊያጠፉልን የሚችሉ ተግባረ እዶችን የእጅ ስራ። ለምንድን ነው መነኮሳት ተግባረ እድ ላይ እንዲያተኩሩ የሚደረጉ? እነዚህን ሐሳቦች በቅድስና ሐሳብ ማጥፋት እንኳን ባንችል በተግባረ እድ ልናጠፋቸው ስለምንችል ነው። በሌሎች ልምዶች እነዚህን መተካት። ከዚህ በላይ ግን የተገባ ህይወት ካለን ግን የእጮኝነት የትዳር ህይወት ለመመስረት ራሳችንን ማዘጋጀት። ከሁሉ በላይ ግን እኔ ቤተክርስቲያን በዚህ ጊዜ ሰንበት ትምህርት ቤቶችም ቤተክርስቲያንም እንዲህ አይነት የሱስ ቅድም እንዳልናቸው አይነት ከፍ ያሉ ተግባራትን ልምምድ ያለባቸውን የመጠመቂያ ቦታዎቻችን የማገገሚያ ማዕከላትም እንዲሆኑ አብሮ የመስራት የስነ ልቦና አማካሪዎች፣ የመንፈሳዊ ህይወት አማካሪዎች ሆኖ የማገገሚያ ማዕከላት የሚያስፈልጉ ብዙ ጊዜ በአውደ ምሕረት እናወግዘዋለን እንጂ እንዴት እንደሚታመማን አናቀርብም። እነዚህ አይነት መፍትሄዎች ደግሞ በአውደ ምሕረት ንግግሮች፣ በመጽሐፍ ጽሑፎች ብቻ የሚፈቱ አይደሉም። ይልቁንም ቁጭ ብሎ የሚደረጉ ክትትሎች ያስፈልጋሉ። አባቶቻችን እንኳን አይደለም እንዲህ አይነት ጥልቅ ሐሳብ መጥቶባቸው እግዚአብሔርን ስደብ የሚላቸው ህሊና ሲኖር ፈቃድ ወጥተው በር ዘግተው ሰዓት አቁመው 1 ሰዓት ሙሉ አባታችን ሆይ የሚለውን ጸሎት ይዘው የሚጋደሉ ሰዎች እናውቃል። ስለዚህ ከፍ ወደ አለ የተጋድሎ ህይወትም መምጣትን ይጠይቃል ብዬ አስባለሁ።